ሮሚያን የጻፈው ጳውሎስ ነው የጻፈው። ሮሚያን የተጻፈበት ቀን በ57 ዓመተ ምህረት ነው የተጻፈው። የተጻፈበት ጊዜ 57 ነው። የተጻፈበት ቦታ በቆሮንቶስ ከተማ የተጻፈው። መልእክቱ የነበረው ለሮሜ ሰዎች ወይም አማኞች ነበር። አማኞች በሮሜ የነበሩት አሕዛብና አማኞች ነበሩ። አይሁድና አሕዛቦች ነበሩ። ለእነሱ ነው የተጻፈው። አይሁዶችና አማኞች ሁለታቸው መግባባት አልነበረምና ለዛ ነው ጳውሎስ የጻፈው። የተጻፈበት ዓላማ አንደኛ እንዲገጸጹበት ነው የተጻፈው። ሁለተኛ በመንፈስ ቅዱስ እንዲቀደሱበት፣ በመንፈስ ቅዱስ እንዲሞሉበት ነው የተጻፈው። ሁለተኛ የተወደደ መስዋዕት እንዲሆኑ ነው የተጻፈው። የተወደደ ተቀባይነት ያለው መስዋዕት እንዲሆኑ የራሳቸውን መስዋዕት እንዲያደርጉ ነው የተጻፈው። ይህን ያህል መግባት ጋየን ወደ ትምህርቱ እንሄዳለን። ወደ ትምህርቱ ስንሄድ፣ ወደ ቃሉ ስንሄድ እንግዲህ ወንድሞች ሰውነታችሁ ያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ራሳችንን ምን አድርገን መስዋዕት አድርገን ቅዱስ አድርገን ያው አድርገን ያልሞተ አድርገን እግዚአብሔር እኛን ሲፈጥር ሁሉን ነገር ሰጥቶ ነው የፈጠረው። እኛም ራሳችንን ስንፈጠር የነበረው ቀረምቦት ቆጨምቦት ሄዱም ሲችን ማትበይ ቆሰሎ ማትበይ ጎደሎ ሲችነ ሆኖም ሲነተከ ተቆለ ራሳችንን ያው አድርገን ቅዱስ አድርገን እንድንሰጥ ነው በዚህ ክፍል የተጻፈው። እግዚአብሔር የሚፈልገው ከአገልግሎትን በፊት ከሌላ ነገር በፊት ከመስጣት በፊት ራሳችንን ይፈልጋል። መጀመሪያ ዋና ሀሳብ ራሳችንን መስጠት ነው። ራሳችንን ካልሰጠን የምናገለግለው ነገር ምንድነው? ባዶ ነው ማለት ነው። ቀድመን ራሳችንን እንድንሰጥ ነው። ይህን መልእክት በመንፈስ ቅዱስ ሆኖ ጳውሎስ ይጻፈው ማለት ነው። እንግዲህ የምትለው ቃል በ11ዱ ምዕራፍ ላይ ለእኛ ኢየሱስ ክርስቶስ ያደረገውን በረከቶችን ፍቅሮችን እንደወደደ ከነገረ በኋላ እንግዲህ ያለ እንግዲህ ሳይ በፊት በ11ዱ ምዕራፍ ላይ ምዕራፍ 5 ቁጥር 6 ስንሄድ አንድ ሰው ደርሳል። ምዕራፍ 5 ይረስዋል 5 ያነባል የደረሰ 6 በቃ ተባረክ። እኛ ገና ምን ሳለን ደካሞች ሳለን እሱ ምን አረገ? ለእኛ ሲሞት፣ ለእኛ ሲቆስል፣ ለእኛ ሲምነውና ደቀቀው። እኛ ምን ነበር? ያኔ ደካሞች ነበር። እኛ ምን ነበር? ኃጢአተኞች ነበር። እኛ ለእግዚአብሔር የማንታዘዝ ነበር። ለእግዚአብሔር የሚለውን የማናደርግ ሰዎች ነበር። ዋዩዎች ስለው በማን ነው? ዋዩ ጎጎ ታገዶ በማን ነው? ዋሰውትን ሄዶ በማን ነው? ጳውሎስ እንግዲህ ያለበት ምክንያት ያኔ ተደረገው ሁሉንም ምን አድርገው ከነበረ በኋላ እንግዲህ እኛስ ምን ነው? ኢየሱስ ክርስቶስ ለእኛ ከሞተ፣ ኢየሱስ ክርስቶስ ለእኛ ከደቀቀ፣ ኢየሱስ ክርስቶስ ለእኛ ክብሩን ጥሎ ከወረደ እኛ ምን ነው? ለሱ ራሳችንን እንስጥ። ለኢየሱስ ራሳችንን አሳልፈን ምን እንስጥ?
nika goma mayeruna wayeruna nika goma baka mayem sinzindebe mayem dumbe nika kuhinuna nika goma bisina yarabo wahramu ቁጥር 2 ላይ እንዲላል የእግዚአብሔር ፍቃዱ እርሱ በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ። በልባችሁ መታደስ ተለወጡ። መታደስ ምን ሆነ? ተለወጡ እንጂ ይህንን ዓለም አትምሰሉ። የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ። ኪሎ ወደና ያቆለውና አይማ ቆለውና የእግዚአብሔር ምንልና ፍቃዱ ዋሰውት ዋቆ ላቄን ማይመስወቁ ተበስተም ጨሱቁ ልንቀየር ያስፈልጋል። በልባችን ልንለውጥ ያስፈልጋል። ልባችን የቃና መሆን ያስፈልጋል። ልባችን ለእግዚአብሔር የተከፈተ መሆን ያስፈልጋል። ልባችን ለእግዚአብሔር የተከፈተ መሆን ያስፈልጋል። ምን ለማወቅ የእግዚአብሔር ፍቃድ እሱ ምን የሆነ ነው? ደስ የሚያሰኝ በጎን ደናሚ አቆል ሚሶነ የእግዚአብሔር ፍቃዱን ለማወቅ የሚያስደስት ነው። እሱ ምንድን ነው? በጎ ነው። ደናሚ አቆል ደናሚ ሲያቆነ እጥመርቾ የእግዚአብሔር ፍቃድ ዋይ ሰውት ላይ የእግዚአብሔር ፍቃድ ማወቅ የዚህ ክፍል ርዕስ ፍጹም መሰጣት የሚል ነው። ፍጹም መሰጣት። ክብር ለኢየሱስ ይሁን። አሜን። ፍጹም ሆነን እንድንሰጥ እግዚአብሔር ይርዳል። አሜን። ክብር ለጌታ ለኢየሱስ ይሁን። አሜን። ፍጹም መሰጣት እንዴት አድርገን ነው ራሳችን ለእግዚአብሔር የምንሰጠው? እንዴት አድርገን ነው ለእግዚአብሔር ራሳችንን የምናደርገው? የምንሰጠው ዋይ እንግዲስናት ንገቡ ነው ዋይ ንከነ ንገቡ ነው ዋይ እንግዲስናት ንገቡ ነው። አንደኛ ደስ የሚያሰኝ አድርገን ደስ የሚያሰኝ አድርገን ነው የምንሰጠው። ደናሚ አቆስ እግዚአብሔርን የሚያስደስት እኛንም የሚያስደስት አድርገን ነው የምንሰጠው። ክብር ለኢየሱስ ይሁን። አሜን። ለኢየሱስ የተሰጠ ሰው ደስ እያለ ይኖራል። ለእግዚአብሔር የተሰጠ ሰው በጥሩ መንገድ ዓላማ ባለ መንገድ እየተራመደ ይኖራል። ለኢየሱስ የተሰጠ ሰው ዓላማውን አውቆ ይኖራል። ለኢየሱስ የተሰጠ ሰው መንገዱን አይስትም። መንገዱ የትኛው እንደሆነ ያውቃል። በዚህ ሰዓት በዓለማችን የሚገኘው ሲጀምር በጣም የሚያምር መንገድ ነው። ሲጀምር ሁሉም መንገድ ምን የሆነ ነው? ያማረ ነው። ነገር ግን መጨረሻ ምን የሆነ ነው? የተሳሳተ የሚያበላሽ ነው። ለጊዜ ያማረ ይመስለዋል፣ ግን መጨረሻው የሚያስከስር ወይም የሚያጠፋ ወደ ሲኦል የሚያስገባ ነው። ነገር ግን ይህ ምንድን ነው? መንገድን እንድናውቅ ዛሬ ላይ የሚታይ መንገድ መጥፎ እንደሆነ አውቃን ወደ ጥሩ መንገድ እንድንሄድ ደናሚ አቆጎ ማለውስ ደናም ጎግ ታቀነውስ ጎጎ ከማ ውሳማ ሶጎ ወይ ፎም ሶጎ ወይ አዲስ አበባ ሶጎ ወይ ወደ ህይወት የሚመራ ወደ እግዚአብሔር የሚመራ መንገድ ወደ እውነት የሚመራ መንገድ ደግሞ በዓለማችን የሚታየው ነገር ሁሉ በጣም መንገዳቸው በጣም ያምራል፣ ግን ወደ የት የሚወስድ ነው? ወደ ሲኦል፣ ወደ ጨለማ የሚወስድ ነው። የእውነተኛ መንገድ ደግሞ የት የሚወስድ ነው? ወደ እግዚአብሔር፣ ወደ ህይወት፣ ወደ መለወጥ የሚወስድ መንገድ ነው ማለት ነው። ሁለተኛው ያው አድርገን ነው የምንሰጠው። ያው አድርጋችሁ ነው ያው አድርጋችሁ